በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ባለፈው ስለ ኒቆዲሞስ ባየንበት ሰዓት ዳግመኛ መወለድና ከውሃና ከመንፈስ መወለድ በሚሉት ዙሪያ በሌላ ጊዜ እንደምመለስ ተናግሬ ነበር። ዛሬ በእነዚህ ሁለት ነጥቦች ዙሪያ አብረን ለጥቂት ደቂቃዎች እንቆያለን። ዳግመኛ መወለድና ከውሃና ከመንፈስ መወለድ፣ እነዚህ ነገሮች ለመንፈሳዊ ሕይወታችን ለአንድ ክርስቲያን መሰረታዊ ነገሮች መሆናቸው ይታወቃል። ስለዚህ ዛሬ ዳግመኛ መወለድ፣ ከውሃና ከመንፈስ መወለድ፣ እነዚህን ነጥቦች ባጭሩ ለማየት እንሞክራለን። እንደተለመደው ላይክና ሼር ማድረግና አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባችኋለሁ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር በነበረው ጊዜ የተናገረው ወሳኝ ነገር ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እንግዲህ ከመንፈስ መወለድ ማለት ደግሞ እንደ ነፋስ እንደሆነ ባለፈው አንስተን ነበር። የነፋስን ድምፅ ትሰማዋለህ፣ ነገር ግን ከየት እንደመጣ ወዴትም እንደሚሄድ አታውቅም እንዳለው መንፈስ ቅዱስ ወይም ደግሞ ዳግመኛ በመወለድ ጊዜ መንፈስ ቅዱስ በሰዎች ሕይወት ውስጥ ሲሰራ የማይታየው መንፈስ ቅዱስ በሰዎች ሕይወት ውስጥ ስለሚሰራው ድንቅ ነገር ሰዎች ከውሃና ከመንፈስ ወይም ደግሞ ዳግመኛ ሲወለዱ አዲስ ሰው መሆን እንደሚችሉ፣ መታደስ መለወጥ በሕይወታቸው አዲስ ነገር እንደሚታይ፣ መንፈሳዊ ሰው መሆን የሚቻለው ዳግመኛ በመወለድና ከውሃና ከመንፈስ በመወለድ እንደሆነ ባለፈው አንስተናል። ምክንያቱም ወደ እግዚአብሔር መንግስት ለመግባት የእግዚአብሔርን መንግስት ለማየት የሰው ልጅ ዳግመኛ መወለድ እንዳለበት፣ ከውሃና ከመንፈስ መወለድ እንዳለበት። ይህ ካልሆነ ግን የእግዚአብሔርን መንግስት ማየትም ሆነ ወደ እግዚአብሔር መንግስት መግባት እንደማይቻል መድኃኒታችን ኢየሱስ ክርስቶስ የተናገረውን ባለፈው በመጀመሪያው ክፍል ላይ አንስተናል። ሐዋርያ ቅዱስ ጳውሎስ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም በማለት በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 20 ላይ እንደገለጸው ስጋና ደም የእግዚአብሔርን መንግስት መውረስ ስለማይችል የእግዚአብሔርን መንግስት ለመውረስና ወደ እግዚአብሔር መንግስት ለመግባት ዳግመኛ መወለድ፣ ከውሃና ከመንፈስ መወለድ የግድ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለውን የመድኃኒታችን የኢየሱስ ክርስቶስን ትምህርት ባለፈው አይተናል። ስለዚህ ዳግመኛ መወለድ፣ ከውሃና ከመንፈስ መወለድ የሚለው እንደ ቀላል ነገር የማይታይ እጅግ አስፈላጊ መሆኑን ዛሬ በምናነሳቸው ነጥቦች ባጭሩ እናያለን ማለት ነው። ሐዋርያው ቅዱስ ጴጥሮስ በመልእክቱ ላይ እንደገለጸው እንደ ምሕረቱ ብዛት ሁለተኛ የወለደን ይላል። እንደ ምሕረቱ ብዛት ሁለተኛ የወለደን፣ ሁለተኛ የተወለድነው በእግዚአብሔር የምሕረቱ ብዛት እንደሆነ ማወቅ ያስፈልጋል። ሐዋርያው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 3 ላይ እንደዚህ አለ፣ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት የወለደን፣ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት፣ ለማይጠፋና ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። ስለዚህ ሁለተኛ የተወለድነው ለማይጠፋ ለማያልፍም ርስት እንደ ምሕረቱ ብዛት እንደሆነ ሐዋርያው ቅዱስ ጴጥሮስ በመልእክቱ ይህንን ሲል እናያለን። ሐዋርያው ጳውሎስም ለቲቶ በጻፈው መልእክቱ ላይ እንደ ምሕረቱ መጠን ይላል። እሱ ደግሞ እንደ ምሕረቱ መጠን ለአዲስ ልደት በሚሆን
እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም አለ። የሁለተኛ መወለድ የተገኘው በእግዚአብሔር ምሕረት፣ በምሕረቱ ብዛት፣ በምሕረቱ መጠን በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም። በእኛ የጽድቅ ስራ ሳይሆን በእግዚአብሔር ምሕረት የሆነ ነው ሁለተኛ ልደት። መታጠብና በመንፈስ ቅዱስ በመታደስ ነው የሚለው። ውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ሲል ስለ ቤተ ክርስቲያን በኤፌሶን መልእክቱ ምዕራፍ 5 ላይም ሐዋርያው ቅዱስ ጳውሎስ የገለጸውን እናገኛለን። ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ። ስለዚህ በውሃ መታጠብ፣ በመንፈስ ቅዱስ የሆነ መታደስ፣ እነዚህ ለሁለተኛው ልደት ሁለተኛ ልደት የምንለው በእግዚአብሔር ምሕረት እንደ ምሕረቱ ብዛትና እንደ ምሕረቱ መጠን የተገኘ መሆኑን ሐዋርያት በዚህ መንገድ ገልጸውታል። በውሃ መታጠብ እንግዲህ ውሃ የመንፈስ ቅዱስ ምሳሌ እንደሆነ ይታወቃል። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ላይ እንደገለጸው በእኔ የሚያምን ቢኖር የሕይወት ውሃ ወንዝ ከሆዱ ይፈልቃል በማለት ስለ መንፈስ ቅዱስ ተናገረ ተብሎ ነው የተጻፈው። ስለዚህ እነዚህ መታጠብ፣ መንጻት የሚሉት ነገሮች በሁለተኛ ልደት የሚገኙ አዲስ ሰው በመሆን የሚገኙ መሆናቸውን፣ ይህ ደግሞ በእግዚአብሔር ምሕረት እንደ ምሕረቱ ብዛት እንደ ምሕረቱ መጠን የሆነልን መሆኑን መገንዘብ ተገቢ ነው። እግዚአብሔር በነቢዩ ሕዝቅኤል አስቀድሞ እንደተናገረው ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ መንፈሴንም በውስጣችሁ አኖራለሁ ሲል በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 እና 27 ላይ የተገለጸውን እናገኛለን። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ የድንጋይንም ልብ አለ ከስጋችሁ አወጣለሁ፣ መንፈሴንም በውስጣችሁ አኖራለሁ። ይሄ አዲስ ልብ ነው። አዲስ ልብ፣ አዲስ ሕይወት፣ መንፈሴንም በውስጣችሁ አኖራለሁ። በትንቢተ ሕዝቅኤል ምዕራፍ 17 ላይ የሰው ልብ ክፉ እጅግም ተንኮለኛ ነው ተብሎ የተጻፈ ቃል አለ። እግዚአብሔር ግን በአዲስ ኪዳን በሁለተኛ ልደት ለሰው ልጆች የሚሰጠው ነገር ምንድን ነው? አዲስ ልብ ነው። አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ አወጣለሁ። ስለዚህ አዲስ ልብ፣ አዲስ ሕይወት የሆነ ነገር በሰዎች ውስጥ እግዚአብሔር መስራት የሚጀምረው በሁለተኛ ልደት መሆኑን እንገነዘባለን። ስለዚህ ሁለተኛ ልደት፣ ዳግም ልደት ወይም ከውሃና ከመንፈስ መወለድ የሚባለው ነገር እጅግ አስፈላጊ መሆኑን ልናስተውል ያስፈልጋል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንዳለው፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። ያ ጠጣር ልብ የሆነው ድንጋይ ልብ የተባለው ያ አልፎ በክርስቶስ ስንሆን አዲስ ፍጥረት መሆን አለ። አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ሆኗል አለ። ይህ ሁሉ ጸጋ፣ ይህ ሁሉ በረከት ያለው በምንድን ነው? አዲስ ሰው በመሆን ከስጋ የተወለደ ስጋ ነው አለ መድኃኒታችን ኢየሱስ ክርስቶስ። ከመንፈስ የተወለደ ግን መንፈስ ነው። ስለዚህ ከመንፈስ መወለድ የምንለው በሁለተኛ ልደት የምናገኘው በእግዚአብሔር ቸርነት በምሕረቱ መጠን የሆነልን ነው። እነሆ አዲስ ሆኗል፣ አሮጌው ነገር አልፏል። በማን? በክርስቶስ። ሰው በክርስቶስ ሲሆን አዲስ ፍጥረት ይሆናል፣ አሮጌው ነገር ያልፋል። ሐዋርያው ያዕቆብን በመልእክቱ ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን አለ።
ለፍጥረቱ የበኩረት አይነት እንድንሆን በእውነት ቃል አስቦ ወለደን። በእውነት ቃል የያዕቆብ መልእክት ምዕራፍ 1 ቁጥር 18 ላይ በእውነት ቃል አስቦ ወለደን። እንደገና መወለድ፣ በቃሉ መወለድ፣ በመታጠብ መወለድ። እንግዲህ በዚህ በሁለተኛ መወለድ ውስጥ የእግዚአብሔር ቃል ውሃ የተባለው መንፈስ ቅዱስ እነዚህ ሁሉ ተገልጸውበታል። ሐዋርያው ቅዱስ ጴጥሮስም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለ። ያም ዘር ክርስቶስ እንደሆነ ሐዋርያው በገላትያ መልእክቱ ላይ ገልጾት እናገኛለን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ይህ ቃል ክርስቶስ ነው። ቃልም ሥጋ ሆነ ተብሎ የተነገረለት ይህ ዘር ክርስቶስ ነው። ዳግመኛ የተወለድንበት በእርሱ በማመናችን ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ ሌሊት በመሄድ ይህንን ሁሉ እውነት ማወቅና መረዳት ቻለ። ይህንን አዲስ ልደት ያለበትን ሁለተኛ ልደት ምን እንደሆነ መጀመሪያ ያላወቀውን ያልተረዳውን በክርስቶስ ትምህርት ተማርኮ የሄደው ኒቆዲሞስ ሌሊት ከክርስቶስ ጋር ሲያሳልፍ ግን ይህንን እውነት ይህንን ምስጢር ሁሉ ተረዳ። በመሄዱ ወደ ክርስቶስ በመቅረቡ ይህንን ሁሉ እውነት ማወቅና መረዳት ቻለ። ከዚህም የተነሳ የስቅለት ዕለተ ዓርብ ደቀ መዛሙርቱ ሁሉ እግሬ አውጪኝ ብለው ክርስቶስን ጥለውት በሄዱበት ሰዓት ኒቆዲሞስ በዚያ የጭንቅ ሰዓት፣ በዚያ የመከራ ሰዓት በክርስቶስ አጠገብ ተገኝቶ የክርስቶስን ሥጋ ከተሰቀለበት አውርዶ ከዮሴፍ ጋር ለመቅበር ቻለ። እንግዲህ ሰው አዲስ ልደት ምን እንደሆነ፣ ሁለተኛ መወለድ ምን እንደሆነ፣ በመንፈስ ቅዱስ መወለድ ምን እንደሆነ ሲያውቅና ሲረዳ ከክርስቶስ አጠገብ ከክርስቶስ ጋር ይሆናል፣ ከእግዚአብሔር ጋር ይሆናል። ስለዚህ ዳግመኛ መወለድ ከውሃና ከመንፈስ መወለድ የሚሉትን እነዚህ ነጥቦች እያንዳንዳችን በጣም ልናስተውላቸው፣ በእግዚአብሔር ምሕረት የሆነልን እኛ በሰራነው ስራ እኛ ባደረግነው ስራ ሳይሆን በእግዚአብሔር ምሕረት የሆነልን ሁለተኛ መወለድና ዳግመኛ መወለድ የማይፈርስ የማይበሰብስ የማይጠፋ ዘላለማዊ የሆነውን አዲስ ልደት የምናገኝበት ጸጋ ነውና ዛሬ እነዚህን ሁለት ሀሳቦች ነው እንድናየው የፈለኩት። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።